ያውቃሉ? በስነ እንስሳት ጥናት ላይ የተሰማሩ ሰዎች እንደሚገልጹት ከሆነ ኤዥያ አህጉር ውስጥ በሚገኙ ሀገራቶች ላይ ብቻ በዓመት 30 ሚሊዮን በላይ የሚሆኑ ውሻዎች ለሰው ልጅ የምግብ ፍጆታ በሚል እርድ ይደርስባቸዋል። ከዚህም ውስጥ 10 ሚሊዮን የሚሆኑ ውሾች ለምግብነት የሚውሉት በቻይና ሀገር ውስጥ ነው። በየዓመቱ በሚሊዮን የሚቆጠሩ ውሾች ይጠፋሉ። አንዳንዶቹ ከመንገድ ላይ ይጠፋሉ፣ ሌሎቹ ደግሞ ከሰዎች ቤት ግን ወዴት ይሄዳሉ? ዛሬ በዓለም ላይ ካሉት እጅግ አስደንጋጭና ሚስጥራዊ ከሆኑ ኢንዱስትሪዎች ውስጥ ወደ አንዱ የገባን ውሻ ስጋ ነው። ሊሰሙት የሚፈልጉት ነገር እውነቱን ለመናገር ግን ድፍረት የለውም። በብዙ የዓለም ክፍሎች የውሻ ስጋ መብላት ወሬ ብቻ አይደለም፣ እውነተኛና ጥንታዊ ባህል ነው። አንዳንዶቹ በክረምት ወቅት ሙቀት ያመጣል ይላሉ፣ ሌሎች ደግሞ የጥንካሬውን መልካም ዕድል ምንጭ ነው ብለው ያምናሉ። ነገር ግን ከእነዚህ እምነቶች በስተጀርባ ጥቁር የመሬት ውስጥ መረብ አለ። ቁጥጥር የሚደረግባቸው ገበያዎች ምስጢራዊ ውሻዎችና ውሾች እንደ ጓደኛ የሚያዩ። እዚህም በላይ የሚያስደነግጠው ምንድነው? አብዛኞቹ እነዚህ በሽምቅ ከተማዎች በዝምታ ነው። መንግስታት አይናቸውን በጨፈኑ ወይም ሰዎች እንዳያናግሩ የሚከለክሉ ባህል ክልከላዎች። ለአስርት ዓመታት ርዕሱ ማህበረሰቦችን ለሁለት ከፍሏል። አንዳንዶች እንደ ባህል ይሟገታሉ፣ ሌሎች ደግሞ ጭካኔ ይሉታል። ዓለም አቀፍ ቡድኖች እየሆነ ያለውን ነገር ለመቃወም ሲታገሉ ቆይተዋል። ምስጢራዊ ትራንስፖርት መንገዶች፣ አደገኛ ገበያዎች እና በቲቪ ላይ መታየት በጣም የሚረብሽ ልብ የሚሰብሩ ምስሎች በእውነት የሚያስደነግጠው የንግድ እንቅስቃሴ ምን ያህል ትልቅ እንደሆነ ነው። ግምቶች እንደሚጠቁሙት በዓመት እስከ 30 ሚሊዮን የሚደርሱ ውሾች ለእርድ ይቀርባሉ። ወደ 10 ሚሊዮን የሚደርሱት ደግሞ ለቻይና ሀገር ብቻ የሚቀርብ ሲሆን፣ ነገር ግን ሁሉም ዝም የሚሉ አይደሉም። በመላ እስያ፣ አፍሪካና የአውሮፓ ክፍሎች አክቲቪስቶችን ለማስቆም ሕይወታቸውን አደጋ ላይ ይጥላሉ። ቀስ በቀስ ነገሮች የተለወጡ ነው። እውነታው ግን የውሻ ስጋ ኢንዱስትሪ አንድ ሀገር ጉዳይ ብቻ አይደለም፣ ዓለም አቀፋዊ ነው። ከሰረቁ የቤት እንስሳና ሕገወጥ ድንበር ዘለል ይህ ንግድ በጥቁር ገበያ እና በሙስና ብዙ አህጉራትን ያገናኛል። ታዲያ ምን እናድርግ? ሰዎች ብለው እንዲህን ጥያቄ ይጠይቃሉ። ነገር ግን ያው ግንዛቤ አጋር የነፍስ አድን ድርጅቶች ድጋፍ ቢያደርጉ ይሻሉ። ሰዎች በቁጥር ጥቂት ውሾች ይጠፋሉ እና ምናልባት አንድ ቀን በቅርቡ ይህን የንግድ ሰው ልጅ ታሪክ ውስጥ ጥቁር ምዕራፍ ካልሆነ በስተቀር ሌላ አይሆንም። ከዚህም ውጭ ቻይና ድመቶችንም ለእርድነት ይጠቀማሉ። በተለይ ድመቶች ያው ሾርባ እያሉ